ስትደውልለት ከኔ ጋር ተደዋውለናል። አይ አንቺ ሂጂ በቃ ለበረከት ሂጂ እኔ እሄዳለሁ እሱ ጋር ሂጂ አበዛ አይደብርሽም አይደል ላብስለት አልኳት። ሄጄ ላብስለት ኧረ አይደብረኝም ደስ ይለኛል አለችኝ። እሺ ሄድኩና እንዴ በቃ አሪፍ ተነስተን እንትን እያልን አስናቀ ደወለ። እኔ እኮ መኪና ከገዛ በኋላ ነው የራቀኝ ምናምን ሲለኝ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ መኪና መግዛቱንማ በጣም ነው የወደድኩት። እንዴት እንደፈነጠዘ ብታይ መኪናውን ሲገዛ እኔ በጣም ነው ደስ ያለኝ። ገና ቤት እንገዛለን እንደዚህ ብየው የዛኔ ተኛ ሆስፒታል መጣ። እኔ ነፂ እና እኔ አስናቀን ተደዋወልን አላወቀም። ነፂ ይዞት ተነስተው አሊዝ እምቢ አለኝ በኔ መኪና ሲለኝ እሱ አልፈለገም። በቃ መኪናው ማለት ውስጥ ማንኪያ ያለ ጭልፋ አለ ብዙ ነገር አለው መኪና ውስጥ። በቃ እኛ ምንገናኝበት መኪና ውስጥ ቁጭ ብሎ ይበላል ይጠጣል እዛው በዋይፕሱ ጠራርጎ እንትናል ቤቱ ማለት ነው። በቃ ለሱ መኪና እና ምንድነው የሆነው እሱ ታሞ ተኝቷል እዛ ጋር ታሞ ተኝቶ መኪናዋ ትንሽ ትንጠባጠብ ነበር። ብር የለውም ብያለሁ። የሆነ ልጅ ነው ብር ያመጣ የሚያበድረው መኪናውን ወስዶ አስፈቱበት። ብር የሌለው አካውንቱ ስለተዘጋ ሰዎች ጋር ነበር ብር የሚቀመጠው ሰዎች ጋር ነው። ስራ ደግሞ በጣም እያነጋገረ መጥቶ ነገ እንቀርጸዋለን ካምለሰት ጋር ራሱ አብሮቷል የዛኔ የቴዲ አፍሮሚስት ማለት ነው። እና ምንድነው የሆነው አስፈቱበት መኪናው እቺ ተንጠባጣለች። ከዛ አበደ። ምክንያቱም ገንዘብ የለውም መታከም ትንሽ ይፈልግ ነበር። በዛ ተነስቶ ነው የወጣው። እንትን ብሏቸው አምጡ አልሞትኩ እኔ ሳልሞት ለምን ታስፈታላችሁ መኪና የገለብጠው ነበር እኮ አሉ። ዲገልብጥና ለሞት አለ። በቃ እሱ ተናደደባቸው። በዛ እንትን አለ ማለት ነው። በነገራችን ላይ የዚህ ፕሮግራም የክብር ስፖንሰር ጊፍት ሪል ስቴት ነው። ታዲያ ጊፍት ሪል ስቴት ቤቶትን ገንብቶ በመገንባት ላይም ሆኖ እናንተን ይጠብቃል። ከስር በምታገኙት ስልክ ብቻ በመደወል ጊፍት ሪል ስቴቶችን ያገኙት። ጊፍት ሪል ስቴት ይህን ፕሮግራም በክብር ስፖንሰር አድርጎልናል። እናመሰግናለን። እንግዲህ በደንብ እያወራ ልንገባ ነው። ሚሚ ኢቢኤስ ላይ ሰይፉ ሾው ላይ ስም ያልዞረ መኪና ከተገዛ ገና 1 ወር ከ15 ቀን ነው። ይህንን ጉዳይ እኛ ይዘን ስናጣራ እጅግ ልብ ይሰብራል። ተወዳጁ አርቲስት ነጻነት ወርቅነህ እንደ ቀልድ ህይወቱ አልፏል ተብሎ መተው የሌለበት ጉዳይ እንደሆነና የነጻነት ወርቅነህ ባለቤት በቀጥታ ስለሚመለከታት አርቲስቱ ወደ ሞት እንዲያመራ የተቀነባበረበትን ሴራ የአርቲስቱ እህት ለመላው የኢትዮጵያ ሕዝብ ልባቸው ለተሰበረ ላዘነ ሁሉ አሁን ሚስጥሩን በቪዲዮ አጋርታለች። ቀጥታ ወደ ቪዲዮ አለፍን። አብራችሁን ቆዩ። ሰላም እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው ምክንያቱም በጣም ብዙ የተቃጠለ ወንድሜ አልችልም በቃ ኑርልኝ። በዛሉ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው። ወንድሜ አልችልም በቃ ዘወር ከመድኃኒዓለም ጋር ኑርልኝ። እንደሚታወቀው እኔ የሚዲያ ሰው አይደለሁም። በጣም ተቃራኒ የሆንን ሰዎች ነን። ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት የኔ ህይወቴ ነበር ጓደኛዬ ነበር። ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን እዚህ ስሜት ውስጥ እንድትገቢ አይደለም በዋነኛነት ይገባኛል። ቀላል ነገር አይደለም። ግን
እንዲያው ሐሳብሽ ድምጽሽም ባለመሰማቱ እንደ ሚስትም እንደ ቤተሰብም ልትገልጭ የምትፈልጊያቸው ሐሳቦች ይኖራሉ በሚል ግምት እንጂ አሁን ባለሽበት ስሜት በተሟላ መልኩ ሐሳብሽን የምትገልጭበት አቅም ጉልበት ይኖርሻል በሚል አይደለም። ግን በቻልሽው መንገድ ተረጋግተሽ እንደው ልትይ የምትፈልጊው ነገር ካለ በሚል ነው። ምስጋና ብቻ ነው ያለኝ። ሐዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። እንደው ሐዘኑን የሰማችሁበት ሁኔታ እንዴት ነበር? አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን ቁጭ ብዬ እዚህ ብሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው በእነሱ ጉዳይ። ራሳቸውን አመማቸው ልውሰዳቸው ሐኪም ቤት አልውሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት። ከባለቤትሽና ከልጆችሽ ጋር ተያይዞ እሱም የሚወጣቸው የነበሩ የቤተሰብ ኃላፊነቱን በተለያየ መልኩ ሙሉም ባይሆን የተለያዩ ወገኖች ሲገልጹ ነበር። ለቤተሰቡ ምን ያህል ፍቅርና ኃላፊነት ያለው ሰው መሆኑን በቅርብም ደግሞ በእርግጠኝነት የማያውቁ ሰዎች ስለማቅ እንደው ሌላው ሰው እንዲረዳ በሚል ነው ጥያቄዎቹን ማነሳው። የበለጠ በአንቺም በባለቤትሽም በአጠቃላይ ቤተሰቡም ዙሪያ ከዚህ ሐዘን ጋር ተያይዞ ሐዘኑ የሁሉም ሆኖ ሁሉም ስሜቱን በጋራ ቢገልጽም የተለያዩ አስተያየቶች ደግሞ ይሰጡ ነበር። ከዛ አንፃር ለአስተያየቶቹ ሳይሆን ይሄን ደግሞ ሰው ቢያቅልኝ በእኔ በኩል ልታያቸው የምትችሉ ነገሮች ካሉ በዚህ አጋጣሚ ብታነሻቸው የሚል ሐሳብ ስላለኝ ነው። ሁሉም ወዳጆቹም አድናቂዎችም የተለያየ ሰውም የተለያየ ነገር ቢል ከሱ ካላቸው ፍቅር ነው። ማንንም አልቀየም፣ እንደዚህ ያላችሁ ብዬ ማንንም አልወቅስም። አመሰግናለሁ ካላችሁ ፍቅርና ለሱ ካላችሁ ክብር የተነሳ ነው። ማንም የተለያየ ነገር ቢል እና ምለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር። አብራችሁኝ ሁኑ። አመሰግናለሁ። ንግግር አልችልበትም፣ ይቅር በሉኝ። መጨረሻ ልትይ የምትችይው ነገር ካለ ንጹህ ዕድል ልስጥና መሰነባበት እንችላለን። እሺ፣ አመሰግናለሁ። በቃ ሐዘናችሁ ሆኖ ስላጽናናችሁኝ አመሰግናለሁ እና ባካችሁ የባለቤቴን የነፃነትን ስም አናጥፋው፣ ነፍሱን እናሳርፋት፣ ይብቃ። አመሰግናለሁ።